ፍቅረኛው በመኪና አደጋ ሞታ ነበር። ለመጨረሻ ጊዜም ሬሳዋን ለማየት ሲሄድ ሰውየው አላስገባም አለው። በዚህ ምክንያት ፖል አና እንዳልሞተች መጠርጠር ጀመረ። ፖሊስ ጣቢያም ሄዶ የፍተሻ ወረቀት ለማጻፍ ሞከረ። ፖሊሱ ጓደኛው ቢሆንም የፍተሻ ወረቀት እንደማይጽፍለት ግን ነገረው። እዚህ ደግሞ አና ሰውየውን በመቀስ ለመውጋት ተዘጋጅታ ነበር። ከዛ በኋላ ሮጣ አምልጣ ልትወጣ ስትል በሩ ዝግ ነው። ሰውየውም የአናን እጅ ይዞ አንገቱን እንድትወጋው ነገራት። አና ግን አልቻለችም፣ ፈርታ ነበር። ከዛም ሰውየው እንዲለቃት ለመነችው። መተንፈስ እንደምትችልና በህይወት እንዳለች እንደምታምን ነገረችው። ሰውየውም እኔና አንቺ እያወራን ያለነው እኔ መንፈስ ማውራት ስለምችል ነው አላት። አና የምታስታውሰው ነገር ካለ ጠየቃት። እሷ ግን ምንም አታስታውስም። ሰውየውም ተናደደ። ለህይወታችሁ ዋጋ የላችሁም፣ ስትሞቱ ግን ወደ ህይወት ካልተመለስን እያላችሁ ትረብሻላችሁ አላት። እንደዚህም ካላት በኋላ በሩን ዘግቶ ወጣ። አናም ተስፋ ቆርጣ ጠረጴዛው ላይ ተኛች። ሰውየውም ወደ ሬሳ ክፍል በድጋሚ ሲመጣ አና ቤቱን ዘበራርቃ ነበር የጠበቀችው። አናንም ለምንድን ነው እንደዚህ ያረግሽው ብሎ ተቆጣት። አናም ከሞት በኋላ ያለ ህይወት በጣም ይደብራል አለችው። ሰውየውም አና መሞቷን እንዳመነችበት ሲያውቅ ተረጋጋ። ሰውየውም ያመጣውን ልብስ አና እንድትሞክረው ጠየቃት። አናም ይህን አጋጣሚ ተጠቅማ ከሰውየው ኪስ ውስጥ ቁልፉን ወሰደችበት። ሰውየውም ከሄደ በኋላ አና በሰረቀችው ቁልፍ በሩን ከፍታ ወጣች። ሰውየውም ከሱቅ እቃ ገዝቶ ሊከፍል ሲል ቁልፉ ኪስ ውስጥ እንደሌለ አወቀ። ከዛም በፍጥነት ወደ ቤት ተመለሰ። ሰውየው ልክ ሲደርስ አና ደግሞ ለመውጣት በር ስትከፍት ከሰውየው ጋር ተገጣጠሙ። ደንግጣ መልሳ ገባችና ወደ ላይኛው ፎቅ ወጣች። አናም ለማምለጥ ስትሯሯጥ ድንገት ቢላ ጣለች። ሰውየውም ቢላውን ሲያይ ያለችበትን ቦታ አወቀ። አናም ለፍቅረኛዋ ደውላ በስልክ ማውራት ጀመረች። ግን ኔትወርኩ በጣም እየተቆራረጠ ስለነበረ ፍቅረኛዋ ማን እንደሆነች አላወቀ። ከዛም ሰውየው አና ያለችበት ክፍል ደረሰ። ድጋሚ ለአና እንደሞተች ነገራት። እሷ ግን አላመነችውም። የተፈጠረው ነገር ሁሉ በህይወት እንዳለች እንደሚያሳያት ነገረችው። ሰውየውም መስታወት አመጣላት። አናም በመስታወቱ ስታይ ፊቷ በጣም ነጭና ህይወት የሌለው ይመስላል። ይህንንም ስታይ አና እንደሞተች አመነች። ጭንቅላቷን አዘግዝቃ በረዥሙ ተነፈሰች። ጎንበስ ስትል ግን መስታወቱ ላይ የሆነ ነጭ ነገር ነበር። ይሄ ሁሉ ሲፈጠር ግን አንድ ትንሽዬ ልጅ በመንገድ ሲያልፍ በመስታወቱ በኩል እያያቸው ነበር። በሚቀጥለው ቀን ፖል የአናን እቃዎች ለመውሰድ መስሪያ ቤቷ ሄዶ ነበር። ልጁም ፖልን እዛ አግኝቶት አናን ቀይ ቀሚስ ለብሳ የገናሹ ቤት እንዳያት ነገረው። ፖል ግን ልጁን አላመነውም ነበር፣ ምክንያቱም አና ቀይ ቀሚስ እንዳላት አያውቅም ነበር። ከዛም ፖል ወደ ቤቱ እየሄደ እያለ አንድ ልብስ መሸጫ ጋር አለፈ። እናም የሆነ ቀይ ቀሚስ አየ። በዛ ጊዜ አናም እንደዛ አይነት ቀሚስ እንደነበራት አስታወሰ። ልጁም እየዋሻው እንዳልነበር ገባው። ፖልም ወደ ሰውየው ቤት እየሮጠ ሄደ። ለአንዴና ለመጨረሻ ጊዜ አናን ለማየት ጠየቀው። በአሁኑ ግን የሰውየው መልስ አልጠበቀም። ዝም ብሎ ሮጦ ወደ ቤት ውስጥ ገባ።